አቶ ሙሂዲን ሁሴን ወደ መድረክ እንድትሸኙልኝ በአክብሮት ጠይቃለሁ። አመሰግናለሁ። ሰላም አለይኩም። ዛሬ ንግግሬን ከመጀመሪያ በፊት በኢትዮጵያ ደረጃ በጦርነት የነጮችን አሳፍረን የመለስንበት ቀን የጀግኖች ቀን እየተከበረ ይገኛል። እንኳን አደረሳችሁ። እኛ ደግሞ ዛሬ በጦርነት በጥይት ሳይሆን በልማት ጀግንነታችን የምናረጋግጥበት ቀን ነው። እንኳን አደረሳችሁ። የተከበሩ ክቡር አምባሳደር ደሊል ከድር በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛ እና ሙሉ ባለስልጣን እና የዕለቱ ክብር እንግዳ፣ የተከበሩ አቶ ጌታቸው መኬቦ በደቡብ አፍሪካ የኢፌዴሪ ኤምባሲ የዲያስፖራ ዘርፍ ኃላፊ፣ የተከበሩ አቶ ተመስገን ካጥሶ በደቡብ አፍሪካ የኬፕታውን ኢትዮጵያ ኮሚኒቲ አስተባባሪ፣ የተከበራችሁ የኬፕታውን የሀላባ ስታዲየም ግንባታ አስተባባሪ ኮሚቴዎችና የሀገር ሽማግሌዎች፣ ጥሪያችን ተቀብላችሁ የመጣችሁ የተለያዩ ኮሚኒቲ መሪዎችና በሙሉ ኢትዮጵያን ከሁሉ አስቀድሜ ለሀገራችን ዜጎች እንደ ሁለተኛ ቤት ከሚያያት ለብዙዎቹ የተስፋ የስኬት ምድር ከሆነችው ደቡብ አፍሪካ በተለይም ኬፕታውንና ዙሪያ ከከተሞች በመሰባሰብ የዞናችን ልማት ጉዳይ ለመነጋገር ያላችሁን ውድ ጊዜያችሁን ሰዊታችሁ ለተገኛችሁ የዚህ ታላቅ ዝግጅት ታዳሚዎችና እንግዶች እንኳን ደህና መጣችሁ፣ እንኳን ተገናኘን፣ እንኳን አደረሳችሁ ለማለት ፈልጋለሁ። ክቡራትና ክቡራን፣ ሁላችንም እንደምናውቀው ሀገራችን ኢትዮጵያ የብዙ ብሔር ብሔረሰቦች ብቻ ሳትሆን የብዙ ቋንቋ፣ ወግ እንዲሁም ባህል፣ ወርቃማ ታሪክ ባለቤት ናት። ዛሬ ላይ እናንተን ጨምሮ ለብዙዎቹ የአፍሪካ ሀገራት ዜጎች የስራ ዕድል ተከፍቶ እየሰራችሁ ያለችሁበት የደቡብ አፍሪካ ምድር ከአፓርታይድ ስርዓት ተላቃ ዛሬ በምናይበት ቁመና እንድትገኝ የሀገራችን ሕዝቦች ብሎም በጊዜው የነበረው መንግስት የጎላ አበርክቶ ሁሌም በታሪክ ሲታወስ የሚኖር ነው። ዛሬ ያ ጭቆናና ግፍ ዘመን አልፎ በደቡብ አፍሪካ የተረጋጋ ኢኮኖሚ የገነባች ሀገር ስትሆን እንዲሁም 3 የዓለም ዋንጫዎችን ማለትም የክሪኬት፣ የራግቢ እንዲሁም የእግር ኳስ ጨዋታዎችን በማስተናገድ ከዓለም ብቸኛዋ ሀገር በመሆን ከአፍሪካ አልፎ በዓለም አቀፍ ደረጃ ስሟንና በጎ ገጽታዋን አጉልቶ የሚያሳዩ ስራዎችን ማከናወን ችላለች። ከዚህ ባሻገር በደቡብ አፍሪካ በዓለም አቀፍ ደረጃ የፕላቲኒየም፣ የወርቅና የአልማዝ ማዕድን ባለቤትና ግንባር ቀደም አምራች እንዲሁም ከዓለማችን ሁለተኛዋ የፍራፍሬ አምራች ሀገር በመሆን ፈጣን የኢኮኖሚ እድገት ጎዳና ላይ ትገኛለች። ክቡራትና ክቡራን፣ በእኛ ዘመን ትውልድ የራሱን ታሪክ አሻራ አስቀምጦ እንዲያልፍ ለሕዝባችን እድገትና ብልጽግና በምናደርገው ጉዞ ሊገጥሙን የሚችሉ እንቅፋቶችና ፈተናዎች የሚጠበቁና ተፈጥሯዊ በመሆናቸው ከልማት ጉዞአችን የሚያግቱ ሳይሆን ጥንካሬና ጥበብን የሚጨምሩልን በመሆኑ በአጋጠሙን እንቅፋቶችና መሰናክሎች ሳንደናገጥ በተሻለ የስራ ተነሳሽነትና ቆራጥነት የሕዝባችንን እድገት ብሎም የሀገራችንን ብልጽግና ይሁን ለማድረግ በአንድነት በመረባረብ ከሁላችንም የሚጠበቅ ተግባር መሆን አለበት። ዛሬ ለመሰባሰባችን ምክንያት የሆነው የሀላባ ኢንተርናሽናል ስታዲየም የሚገነባው በጉሊቶ ከተማ ውስጥ ቢሆንም ከክልላችን አልፎ ሀገራዊ ፋይዳ ያለው ፕሮጀክት ነው። ለዚህ ዋና ማሳያ
ለፕሮጀክቱ ግንባታ ገቢ መሰባሰቢያ በተዘጋጀው የሞባይል ቻሌንጂንግ ከመቀሌ እስከ ሞያሌ ከቤኒሻንጉል እስከ ሶማሌ ህዝብ መነቃቃት የቻለ ከሊስትሮ እስከ ባለሀብት ከባለሙያ እስከ ባለስልጣን ከተማሪ እስከ ገበሬ ከመሐመድ እስከ ወታደር ሁሉም ባለቤትነት ስሜት የተሳተፈበት የጋራ ልማታችን ነው። ልማት የሚጸናውና ዘላቂነት የሚኖረው ከህዝቡ ጋር ሆነን የሚገጥሙንን ፈተናዎች በጋራ እየተወያየን እየተመካከርን እንዲሁም እየተጋገዝን መጓዝ ስንችል እንደመሆኑ መጠን እዚህ የተገኛችሁ የማዕከላዊ ኢትዮጵያ ክልል ተወላጆች ልክ እንደ ግራና ቀኝ እጅ አንዳችን ለአንዳችን አጋዥ ተነጋግረን የምንግባባ ተቀራርበን የምንዋይ ተመሳሳይ ስለ ልቦና የምንጋራ የልማታዊ መደጋገፍ እሴቶች ባለቤቶች መሆናችንን የአንዳችን ችግር የሁላችንም ፈተና የአንዳችን ልማት የሁላችንም እድገት መሆኑን በመገንዘብ በክልላችን ብቸኛ የሆነውን የሀላባ ኢንተርናሽናል ስቴዲየም የጋራ ጉዳያችን ነው በማለት ከረጅም ጊዜ ውይይትና ምክክር በኋላ በጋራ እንድንገነባ ድጋፍ ለመሰባሰብ ወደ እናንተ መጥተናል። ክቡራትና ክቡራን፣ እንደ ሀላባ ኢንተርናሽናል ስታዲየም ያሉ ፕሮጀክቶች ካላቸው ኢኮኖሚያዊ፣ ፖለቲካዊ ፋይዳዎች በተጨማሪ የማህበረሰባችንን የትብብርና የመረዳዳት እሴቶቻችንን የሚያድሱ ብቻ ሳይሆን በህዝቦች መካከል የልማት ድልድይ በመሆን ህዝብ ለህዝብ ትስስር የመደጋገፍና የትብብር የስራ ባህልን የሚያጠናክር በመሆኑ በሀላባ ኢንተርናሽናል ስታዲየም ግንባታ ፋና ወጊነት የታደሰው የልማት አንድነታችንና መደጋገፋችን ዳብሮና ጠንክሮ በክልላችን በተለያዩ አካባቢዎች መሰል የልማት ፕሮጀክቶችን የሚገነባበት መሰረት የሚጥልበት የታሪክ አጋጣሚ እንደሚሆን ተስፋ አደርጋለሁ። በዚሁ አጋጣሚ በግልም ሆነ በቡድን ተደራጅታችሁ በዞናችን ውስጥ በተለይም ህብረ ብሔራዊት በሆነችው ፈጣን እድገት ላይ በምትገኘው እንዲሁም ህዝቦች ተቻችለውና ተፈቃቅረው በሚኖሩባት በሀላባ ቁሊቶ ከተማ የኢንቨስትመንት ስራዎች ላይ ለማሰማራት ፍላጎት ያላችሁ የደቡብ አፍሪካ ዲያስፖራዎች በራችን ከፍተን ሀባይ ወገሬቲን አሜቴን ተብለን የምንቀበላችሁ መሆኑን ከወዲሁ ለመግለጽ እወዳለሁ። በመጨረሻም ከገንዘብ በላይ ውድ የሆነውን ጊዜያችሁን፣ ፍቅራችሁን፣ ልባችሁን ሰጥታችሁን እዚህ ስለተገኛችሁና ስላዳመጣችሁን በሀላባ ህዝብና በራባሴ ስም አመሰግናለሁ። በተለይም የዛሬ ፕሮግራም ይሁን እንዲሆን ከፍተኛ ጥረት ያደረጋችሁ የኬፕታውን የሀላባ ስታዲየም ግንባታ አስተባባሪ ኮሚቴዎች፣ በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ክቡር አምባሳደር ደሊል ከድር፣ በደቡብ አፍሪካ የኢፌዴሪ ኤምባሲ የዲያስፖራ ዘርፍ ኃላፊ አቶ ጌታቸው መኬቦ፣ እንዲሁም በደቡብ አፍሪካ ኬፕታውን የኢትዮጵያ ኮሚኒቲ ሰብሳቢ አቶ ተመስገን ካትሶ፣ እንደዚሁ የማራ ዛሬ መድረክ እንዲሳካ ላደረጋችሁ ሁለንተናዊ ድጋፍ በሀላባ ህዝብ ስምና በራሴ ስም በድጋሚ አመሰግናለሁ። በመጨረሻም ክቡር አምባሳደር ደሊል ከድር በደቡብ አፍሪካ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን እዚህ መጥቶ ንግግርና የዕለቱ መልእክት እንዲያስተላልፉን በአክብሮት ጋብዙልኝ። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት አመሻችሁ? ትንሿ ኢትዮጵያ በኬፕታውን በጣም ደስ ትላላችሁና ለራሳችሁ ለእኔ ከመጣው ደቡብ አፍሪካ በጣም አጭር ጊዜ ነው፣ ግን ደስ የሚል ኬፕታውን ሁለተኛ ጊዜ መምጣቴ ነውና
በመጀመሪያ በዚህ መልኩ ስለተገናኘን በጣም ደስ ብሎኛልና ለራሳችሁ አሁንም ሞራል ብትሰጡ ደስ ይለኛል። ክቡር አቶ ሙህዲን የሀላባ ዞን አስተዳዳሪ፣ ክቡር አቶ ገመዳ የቁሊቶ ከተማ ከንቲባ፣ አቶ አምሩዲን የሀላባ ልማት ማህበር ስራ አስኪያጅ፣ እንዲሁም አቶ ተመስገን በኬፕታውን የኢትዮጵያ ኮሚኒቲ ሊቀመንበር፣ ሁላችሁንም የመጀመሪያ ቅድሚያ የማክበር ሰላምታዬን እያቀረብኩ ዛሬ የተገናኘንበት ትልቅ መድረክ ነው። ይሄ መድረክ ስሙ የሀላባ ኢንተርናሽናል ስቴዲየም፣ ግብሩ ግን የኢትዮጵያ ነው። መላው ኢትዮጵያውያን የተሳተፉበት ኤምባሲው ከመጀመሪያ ቀን ጀምሮ ጆሃንስበርግ አካባቢና አጠቃላይ የነበራችሁ የልማት ኮሚቴዎች ስንገናኝ አንድ ቃል ነበር የተነጋገርነው። ይኸው ምንድን ነው? ይሄ ኢንተርናሽናል ስቴዲየም የሀላባ ብቻ ሳይሆን የመላው ኢትዮጵያ ነው። ለመላው ኢትዮጵያ የሚያኮራ ነው። ከመጣው አጭር ጊዜ ነው ብያቸዋለሁ። ግን እዚያ አካባቢ ያለ ዜጎቻችን ሁሌም የማታሳፍሩ አኩሪ የሆናችሁ ለልማት ግንባር ቀደም በመሆናችሁ አሁንም ይህን ስቴዲየም በተሻለ ደረጃ የአፍሪካ ዋንጫና የዓለም ዋንጫን ሊያስተናግድ በሚችል ደረጃ ሳታክቱ እውን እንደምታደርጉት እምነቴ የጸና ነው። በዚህ ሂደት ውስጥ ኢትዮጵያዊነት ልዩነት፣ ልዩነት ውበት፣ ይሄ ጌጥ ደግሞ እንዲህ በትርጉም በተጨባጭ በልማት ሲገለጽ አገር መገንባት ማለት ይሄ ነው። ብሔራዊ ትርክት ማለት ይሄ ነው። ዛሬ እዚህ ላይ እየተሳተፈ ያለው ሁሉም ዜጋ አንዲት የኢትዮጵያ ልጅ ነው። ስለዚህ ይህ ስቴዲየም የሁላችንም መገለጫ ነው ማለት ነው። ደቡብ አፍሪካና አካባቢ ያላችሁ ደግሞ በአብዛኛው ከደቡብ በፊት ትንሿ ኢትዮጵያ ከምትባለው አካባቢ የመጣችሁ በመሆኑ በጋራ መብላት በጋራ ማልማት መገለጫችሁ ስለሆነ ይህንን አጠናክራችሁ እንደምትቀጥሉ እምነቴ የጸና ነው። ይህ መድረክ በማቀናጀት ቀን ተሌት ደፋ ቀና ስትሉ ኤምባሲውም ከጎናችሁ ቆሞ የቪዛ ፋሲሊቴሽኑን የሚያስፈልጉትን ነገሮች በሙሉ ድርጊት አድርጎ ከእናንተ ጋር በመስራቱ እኛም ትልቅ ኩራት ይሰማናል። ኬፕታውንና አካባቢ ያለው የኮሚኒቲ ሙሉ ኮሚቴው ያው አትታሙ፣ እንግዳ በመቀበል በማስተናገድ ለሀገራዊ ጥሪ የልማት ምላሽ ለምታደርጉት ጥረት በሙሉ ሁሌም ምስጋናና አክብሮት ኤምባሲው የማይለያችሁ መሆኑን ለማረጋገጥ እወዳለሁ። ዛሬ ብዙ ነገር ሰምቻለሁ። ከብዙ ቦታ ብዙ ንቅናቄ እያደረጋችሁ ነው። ይሄ ልማት ዛሬ ለልጆቻችሁ የምታወርሱት ልማት ነገ ስትሄዱ ምናልባትም አይታወቅም። ቅድም የሀላባ ዞን አስተዳዳሪ ሲነግሩን ነበርና ዛሬ ታሪካዊ ቀን ነው። አድዋ ነው። አድዋ ደግሞ ለነጻነታችን የከፈልነው ትልቅ መስዋዕትነት ነው። ዛሬ ፊት ለፊታችን ያለው ምንድን ነው? ድህነት ነው። ድህነትን መታገል የልማት አርበኛ መሆን ነው። ስለዚህ በደቡብ አፍሪካ የሚኖር መላው ኢትዮጵያዊ ይህንን ስቴዲየም እውን በማድረግ ረገድ የራሳችሁን አሻራ የምታበረክቱበት፣ ምናልባትም ከአሁን በፊት ለኮሚቴው ብያለው የአፍሪካ ዋንጫ ተካሂዶ ደቡብ አፍሪካና ኢትዮጵያ ሊጫወቱበት የሚችሉበት ስቴዲየም ሊሆን ይችላል። በዛን ቀን ይሄ ስቴዲየም ብላችሁ የምታወሩት ታሪክ ነውና ሁላችሁም በዚህ ልክ ታሪክ እየሰራችሁ እንደሆነ ሀገር መገንባት ማለት ይሄ ነው። ሀገር ዛሬ ኢትዮጵያ በብዙ መልኩ እየተቀየረች ነው። የዛሬ 3 ወር ሄዳችሁ ከሆነ ዛሬ ስትሄዱ ኮምፕሌትሊ ብዙ ለውጥ አለ። ዓለም እያደረገች ያለችው ለውጥ ውስጥ ኢትዮጵያ ደግሞ በጣም ፈጣን ለውጥ ከሚያመጡት ሀገራት መሆኑ በብዙ መረጃዎች የምታዩት ስለሆነ በሀገራችሁ እድገት ውስጥ በሀገራችሁ ልማት ውስጥ የምታበረክቱትን አስተዋጽኦ አጠናክራችሁ እንድትቀጥሉ ጥሬን እያከበርኩ የሀላባ ስቴዲየምም እያደረገ ያለውን ያለ ግንባታው እየተደረገ ያለውን ጥረት ላይ
ሁላችሁም አሁን ከጀመራችሁት በበለጠ በተለይ ደግሞ አንድ ትሪቢዩን በእናንተ የሚሰየም አድርጋችሁ የምትጨርሱት እንዲሆን ጥሬን ለማስተላለፍ እወዳለሁ። እዚህ ደቡብ አፍሪካ የምትኖሩ ኬፕ ታውን ደግሞ በተለይ ኮሚኒቲው አጠቃላይ ማህበረሰቡ በሰላም በልማት ከመንግስት ጎን ቆማችሁ የምታደርጉት አበርክቶ በእኔም ስም ሆነ በመንግስት ስም ምስጋናዬን እያቀረብኩ ይህንን ስቴዲየም በበለጠ ሞራል እንዲህ አምራችሁ ተውባችሁ ቅድም እንዳልኩት ስሙ የማን ነው? አላባ ይላል። ግብሩ ግን የማን ነው? የኢትዮጵያ ነው፣ የሁላችንም ነው። ይህን የሁላችንም ስቴዲየም በበለጠ ሞራል በበለጠ መነሳሳት የተሻለ አስተዋጽኦ እንድታበረከቱ ጥሬን እያቀረብኩ በማንኛውም ተልኳችሁ ኤምባሲው ከእናንተ ጎን መሆኑን እያረጋገጥኩላችሁ እዚህ አካባቢ ያላችሁ ተመስገን እና አድማሱ ኮሚኒቲው በሙሉ የምታደርጉት ጥረት ይህም አንዱ ፍሬ ነውና የእናንተ እዚህ መኖር ህብረ ብሔራዊነታችን የሚያረጋግጥ በመሆኑ ተጠናክራችሁ እንድትቀጥሉ ጥሬን አከብራለሁ። አላህ ይስጥልኝ። አመሰግናለሁ።